እኛ ሀገር አንድ የሚገርመኝ ነገር ልንገራችሁ። ሰዎች ምንም ካላወቁ በጣም ብዙ ያወራሉ። እያወቁ በሄዱ ቁጥር ደግሞ ዝም ማለት ያበዛሉ። አንድ ጓደኛዬ ምን አለኝ? ባዶ በርሜል ስታንከባልለው ይጮሃል፣ በጣም ይጮሃል። በዛው ልክ ደግሞ በውስጣቸውን ድፍድፍ ነዳጅና ውሃ የያዙ በርሜሎች ብታንከባልላቸው ብዙ አይጮሁም አለኝ። ይህ የኛ ሀገርን ይመስላል። ብዙ ያወቁ ሰዎች ዝም ብለው አድፍጠው ነው ያሉት። በየገዳማቱ ወይም ደግሞ በራሳቸው ቤት ውስጥ ተደብቀው ዕውቀታቸውን ደብቀው ነው ያሉት። በተቃራኒው ደግሞ ምንም የማያውቁ ሰዎች በሚዲያ እየወጡ ሲለፈልፉ፣ ህዝቡን ሲያወዛግቡ ይውላሉ። ይሄ ለምንድን ነው እንደዛ የሚሆነው? በርሜል ከምንሆን ይልቅ ወንዝ ብንሆን እላለሁ እንደኔ። ወንዝ ምንም ከሌለው በበጋ ወቅት ከደረቀ ጸጥ ይላል። በክረምት ወር ጎርፍ ሲሞላው፣ ገባሮቹ ሲበዙለት ደግሞ ድምፁን ከፍ አድርጎ በከባቢው ሁሉ እየጮኸ ይወርዳል፣ ይፈሳል። አቋርጠው ሊሄዱ የሚያስቡትንም ሁሉ ሊበላ ይችላል። ፈረሰኛው ይነጉዳል። ልክ እንደዛ ሁሉ የምታውቁ ሰዎች፣ ውስጣችሁ የሞላላችሁ ሰዎች ሀገራችን ከድጡ ወደ ማጡ በምትሄድበት በዚህ ሰዓት ዝም ከማለት ይልቅ ያወቃችሁትን ብታካፈሉን፣ ከመናገርም አልፋችሁ ወደ ተግባር አወርዳችሁ ሀገራችንን ከጉድ ብታወጧት። በዛው ልክ እኛ አሁን እየለፈለፍን ያለኖች፣ በየሚዲያው እየወጣን እየተናገርን ያለኖች ባዶ ማድጋዎች ደግሞ ዝም ብንል፣ እኔን ጨምሮ ማለት ነው እላለሁ። የሰንበት መልእክቴ ነው። አመሰግናለሁ።